የድምፃዊ አንዱዓለም ጎሳ ባለቤት አሳዛኝ ህልፈት። ታዋቂ ሙዚቀኛ አቶ አለማየሁ ፈንታ ከዚህ ዓለም በሞት ተለይቷል። የፍቅር እስከ መቃብር ገጸ ባህሪያት በስዕል የሚገለጡበት አውደ ርዕይ ለእይታ በቃ። ድምፃዊ ትዕግስት አፈወርቅ በማዲንጎ አፈወርቅ ስም ስጦታ አበረከተች። እነዚህን መረጃዎች በዝርዝር የምነግራችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። የድምፃዊ አንዱዓለም ጎሳ ባለቤት አሳዛኝ ህልፈት። የድምፃዊ አንዱዓለም ጎሳ ባለቤት ቀነኒ አዱኛ በድንገት ህይወቷ ማለፉ ተሰምቷል። የቀነኒን አሟሟት በተመለከተ ፖሊስ ምርመራ ላይ እንዳለ አሳውቋል። ቀነኒ አዱኛ ከመሞቷ 12 ሰዓት በፊት በቲክቶክ ማህበራዊ የመገናኛ ድረገጽ ላይ ደስተኛ ሆና በመጨፈር ቪዲዮ ለቃ ነበር። ለድምፃዊ አንዱዓለም ጎሳ፣ ለቤተሰቦቿ እንዲሁም ለወዳጅ ዘመዶቿ ፈጣሪ መጽናናቱን ይስጥልን። ታዋቂው ሙዚቀኛ አቶ አለማየሁ ፈንታ ከዚህ ዓለም በሞት ተለይተዋል። በባህላዊ የሙዚቃ መሳሪያ ተጫዋችነታቸው የሚታወቁት ሙዚቀኛው አለማየሁ ፈንታ ስራቸውን የጀመሩት በሀገር ፍቅር ቲያትር ቤት በመቀጠር ነው። እዚያም ለ10 ዓመት ሰርተዋል። ለ40 ዓመታት ያህል በያሬድ የሙዚቃ ትምህርት ቤት ውስጥ በመምህርነት ሲያገለግሉ የቆዩት ሙዚቀኛው እድሜያቸው መጨረሻ ጡረታ ከወጡ በኋላ በዛው የያሬድ ትምህርት ቤት ውስጥ ማገልገላቸውን የሙዚቀኛው የቅርብ ሰው የሆኑት ታዋቂው የበገና መምህር መጋቢ ብሉይ ዓለም ዋጋ ተናግረዋል። ባህላዊዎቹን የሙዚቃ መሳሪያዎች በገናን መደርደር፣ ክራርና መሰንቆን አሳምረው በመጫወት ይታወቁ እንደነበር ከመጋቢ ብሉይ ዓለም ዋጋ ሰምተናል። አንጋፋ ሙዚቀኛ አለማየሁ ፈንታ የቀለም ትምህርትን የተማሩ እንዲሁም የድቁና ትምህርትም የነበራቸው ነበሩ። ሙዚቀኛው ከ6 ወራት በፊት ድንገት ወድቀው እግራቸው በመሰበሩ በሕክምና ሲረዱ ቆይተው መጋቢት 1 ቀን 2017 ዓ.ም ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸውም መጋቢት 3 ቀን 2017 ዓ.ም በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከቀኑ በ9 ሰዓት እንደሚፈጸም ታውቋል። አንጋፋ ሙዚቀኛ አለማየሁ ፈንታ ባለትዳርና የ6 ልጆች አባት ነበሩ። የፍቅር እስከ መቃብር ገጸ ባህሪያት በስዕል የሚገለጡበት አውደ ርዕይ ለእይታ በቃ። በሰዓሊ ምዕራፍ ግሩም የተዘጋጀውና የፍቅር እስከ መቃብር መጽሐፍ ገጸ ባህሪያት በስዕል የሚገለጡበት የደራሲው ስዕል የተሰኘ ርዕስ የተሰጠው አውደ ርዕይ መጋቢት 1 ቀን 2017 ዓ.ም ሀያት ሪጀንሲ ውስጥ ለእይታ እንደበቃ ታውቋል። ይህ የስዕል አውደ ርዕይ እስከ መጋቢት 15 ቀን 2017 ዓ.ም ድረስ ይቆያል ተብሏል። ድምፃዊ ትዕግስት አፈወርቅ በማዲንጎ አፈወርቅ ስም ለመቄዶንያ ስጦታ አበረከተች። ተወዳጇ ድምፃዊት ትዕግስት አፈወርቅ በሞት ባጣነው ወንድሟ ተወዳጁ ድምፃዊ ማዲንጎ አፈወርቅ ስም 100,000 ብር ለመቄዶንያ የለገሰች ሲሆን እንዲሁም በየዓመቱ የድምፃዊውን ሙት ዓመት በማስመልከት 100,000 ብር ለመቄዶንያ አረጋውያንና የአእምሮ ሕሙማን መርጃ ማዕከል ድጋፍ ለማድረግ ቃል ገብታለች። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።